ይህ የተቀደሰና ውብ የሆነ ስፍራ የሚገኘው እዚሁ አዲስ አበባ አካባቢ ነው ቢባል ማን ያምናል? ሰላም፣ እንዴት ናችሁልኝ ቤተሰቦቼ? ዛሬ እስኪ እግዚአብሔር ቢፈቅድልኝ ለየት ባለ ቪዲዮ መጥቻለሁና ትናንትና 3 ሰከንድ የማትሞላ ቪዲዮ ስቶሪ አድርጌ ነበር። አብዛኞቻችሁም የት ነው የሚገኘው፣ የት ነው ቦታው፣ እንዴትስ ነው የሚካሄደው ብላችሁ ስትጠይቁኝ ነበር። ከዚያ በፊት ግን ይህ ቪዲዮ ለብዙ ሺህ ሰዎች እንዲደርስልኝ ፎሎ፣ ሼር፣ ኮፒ ሊንክ እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። እግዚአብሔር አንደበት ይሆነኝ። ይህ ስፍራ የሚገኘው ከሀያት ጣፎ ዝቅ ብሎ ጣፎ አደባባይ እንደደረሳችሁ የአባታችን አባ ኪሮስ መሄጃ መንገድ ላይ ወደዚህ ገዳም የሚወስዱ ባጃጆች እንደ ልብ ይገኛሉ። አካባቢው ገዋሳ ተብሎ ሲጠራ ስፍራው የአባታችን የአቡነ ሀብተ ማርያም ገዳም ሲሆን በቅርቡ ማለትም ከ1 ዓመት ወዲህ ግን የአባታችን አቡነ ሀራ ድንግል ጽላት ገብቶ የአቡነ ሀብተ ማርያምና የአቡነ ሀራ ድንግል ጽላት ያለበት ብዙ ቃል ኪዳኖች ያሉት የተቀደሰ ገዳም ነው። በዚህ ቅዱስ ስፍራ የኪዳነ ምሕረት ጸበል፣ የሰማዕቷ ቅድስት አርሴማ ጸበል፣ የአቡነ ሀብተ ማርያም ጸበል እንዲሁም የአቡነ ገብረ መንፈስ ቅዱስ ጸበል ይገኛል። በዚህ አካባቢ በዚህ ስፍራ በዚህ ገዳም መጥቶ የማይድን ድዊ፣ የማይፈወስ በሽታ፣ የማይቀል ጭንቀት የለም። ለዚህም ደግሞ እኔም አንዷ ምስክር ነኝ። በየዕለቱ ኪዳን የሚደረስበትና በሰንበትና በበዓላትም የእግዚአብሔር ስም የሚቀደስበት የአባታችን የአቡነ ሀብተ ማርያም ዕጣን ሎሚ የሚሰጥበት ስፍራ ነው። ከቪዲዮ ላይ እንደምትመለከቱት ከዋሻው በላይ ደግሞ ያለው የአባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ሲሆን በደንብ ለመቅረጽ ወይ ደግሞ በደንብ ለማስገባት ስላልቻልኩኝ ሌላ ጊዜ በሰፊው አሳያችኋለሁ ማለት ነው። እና እዚህ ቅዱስ ስፍራ እዚህ የተባረከ ስፍራ ለመምጣት ብትፈልጉ በማህበር ብትፈልጉ በግል ብትመጡ ቅርብ ነው። አዲስ አበባ አካባቢ ያላችሁ በተለይ በጣም ቅርብ ነው። የተቀደሰ ስፍራ ነው። ድንቅ ስራውን ለማየት ደጁን ለመምጣት ከበረከቱ ለመሳተፍ ድንቅ ስራውን ለማክበር ለማድነቅ ያብቃን። የመንግስቱ ወራሾች ያድርገን። አመሰግናለሁ። የሰራዊት ጌታ ድንቅ አድርጎልኛል። የሰራዊት ጌታ አልረሳኝም። አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል በደሌን ሳይቆጥር። ድንቅ አድርጎልኛል ወደ ቤቱ ጠራኝ። ድንቅ አድርጎልኛል